ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ፊልም ለኔ ተልኮልኛል ከኔ እውቅናና ፍቃድ ውጪ የሆነ ነው። ምናልባት ህጉ በዚህ ላይ ምን ይላል? አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቢኤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በጣም ባዘንኩበት በጣም በተሰማኝ ቪዲዮ ነው የመጣሁት። እውነት ለመናገር ከአርቲስቶች የምቀናበት ትዳር ያላቸው ካላቸው ሰዎች መካከል እነዚህ ሁለት ጥንዶች ነበሩ ብዬ ባልናገር በጣም ደስ ይለኝ ነበረ። እግዚአብሔር አምላክ ትዳራችሁን ቢመልስላችሁ በጣም ደስ ይለኛል። ምክንያቱም አንዳንዴ ልንማርባቸው እኛ ትናንሾቹ አይተን ነገን ተስፋ የምናደርግባቸውን ሰዎች በመለያየት ደረጃ ስናያቸው የሆነ የሚያም ነገር አለው እና የገባባችሁን ሰይጣን ፈጣሪ ከእናንተ መካከል ቢያወጣላችሁ ደስ ይለኛል። ምክንያቱም እንደ ጥንዶች ታየን የማይሉ ትዳራቸውን በቃ በመልካም ሲመሩ የነበሩ ሰዎች ናቸው። ልክ ታውቃላችሁ በቅርብ ሳምሶን እንግዲህ እንትና ማን ነው በሰይፉ ላይ ቀርቦ የተናገረው ንግግር ነበረ። መልካም የሚባሉ ንግግሮችን ሁሉ ሰምተናል ከሱ አንደበት ማለት ነው። በተለይ ሚዲያን እንዳጠቃቀማችን ነው። በጥሩ ጎን ከተጠቀምነው ጥሩ ነገር እናገኝበታለን፣ በመጥፎ ጎን ከተጠቀምነው መጥፎ ነገር እናገኝበታለን እና ወልደው ከብደው ብዙ ደረጃ ደርሰው ሰዎች ደግሞ ሲለያዩ ታዝናላችሁ እንደ ሰው። እንግዲህ ትናንትና የተለቀቀ ቪዲዮ ነበረ ዞር ሲል ሲዘዋወር አይቸው ነበረ እውነት ለመናገር እኔም ማለት ነው። ቪዲዮ ልሰራበት ግን አልወደድኩም። ምክንያቱም ቀረጻው በደንብ ያስታውቅ ነበረ። ከአለ ፈቃዳቸው የተቀረጸ ቀረጻ እንደሆነ በደንብ ያስታውቃል። ስለዚህ አንዳንድ ጊዜ ሚዲያ ላይ የምናወጣቸውን ነገሮች ማሰብ አለብን። ነግበኔ መባል አለበት። እነዚህ ሰዎች ያለ ፍላጎታቸው የተቀረጸ ቀረጻ ለነሱ ብትታችሁት ለልጆቻቸው ምን አይነት ጠባሳ ጥሎ እንደሚያልፍ ማሰብ አለብን። እንደ ሌባ ተደብቀን ቪዲዮ ቀርጸን ስለፖስትን አንደኛውን ወገን እንወደዋለን ማለት አይደለም። የሰውን ገመና የሰውን ጉድ ለማውጣት ከምንሮጥ ይልቅ ቀድሚያ ለራሳችን ለምንድን ነው ይሄ የራሳችን ቤት እኮ እያረረ ነው እውነት ለመናገር የሰው የምናገላብጠው ማለት ነው። እና ቀረጻው የተደበቀ ቀረጻ እንደሆነ በጣም እርግጠኛ ነበርኩኝ። ልሰራበት ካልኩኝ በኋላ እንደገና ታውኩት ማለት ነው። ምክንያቱም የዛ ጋር የነበረው ነገር ትክክል አልነበረም። ሲያደርጉ የነበረው ነገር ትክክል አይደለም። ግን ደግሞ ተቀርጾ ህዝብ ፊት መውጣት የለበትም። ኢቭን ልጆቹን የሚያሳፍር ነገር ነው። ለአባታችን ይሄንን መልስ ሰጠ ነው እንደዚህ አደባባይ ወጣን። ልጆቹ እንዳይማሩ ልጆቹ በቃ በራሳቸው እንዳይተማመኑ ያደርጋቸዋል። ገባችሁ? ስለዚህ እኔም ልጅ ይኖረኛል፣ ዛሬ ባይኖር ነገ ይኖረኛል፣ ወይም ደግሞ ልጆች አሉኝ ብላችሁ ለምን ነው የማታስቡት? ሚዲያ ላይ የሚወጣ ነገር መርጣችሁ የማታወጡት ለምንድን ነው? እመኑኝ እዛ አካባቢ ካላችሁ ሰዎች ከሆነ ይሄ ነገር ተጣርቶ ወንጀለኞች ናችሁ። በጣም ወንጀል በህግ እንግዲህ ጠበቃዋም እንደተናገረችው እኔ ከፊት ላይ ቆረጥ አድርጌ ብቻ ነው ያመጣውላችሁ። ከተያያዛችሁ በጣም በህግ ያስጠይቃል። አንድ ሰው ያለ ፍቃዱ ፎቶ መለጠፉ በራሱ እንደሚያስጠይቅ ማሰብ አለባችሁ። ሲቀጥል ደግሞ ታዋቂዎች ናቸው። ትናንትና ብዙ ነገር ከነሱ እየተማርን አልፈናልና ነግበኔ ብላችሁ ወይም ደግሞ ባለፈው ህይወታቸው ላይ እንዲሁም እንዲመለሱ አብረው እንዲሆኑ ወደ ራሳቸው እንዲመለሱ በቃ የሆነ ነገር እንትን ብናደርግ ነው እንጂ የተሻለ ብዬ የማስበው ነገሮችን እያጧጧፍን እነሱን ማለት የሚዲያ ሰው ስለሆንን ብቻ እነሱን የባሰ የሚያካርር ነገር በተለይ ለትውልድ የሚቀመጥ ነገር ባናስቀምጥ ደስ ይለኛል። ይህንን የቀረጽከው ሰው ራስክን እንደሚጸጽት ተስፋ አረጋለሁኝ። የዛሬ ላይክ እና ቪው ምናልባት ለዛሬ ሊሆን ይችላል። ይሄ አካውንት ጠፊም ሊሆን ይችላል። እንኳን አካውንቱ አንቺም ትጠፋላችሁ እና ጥሩ አይደለም። አካውንት ዩቲዩብ ወይ ቲክቶክ አለን ብለን ብቻ ሚዲያ ተጠቃሚ ነን ብቻ ብለን ዝም ብለን የምናወጣውን ነገር ሁላ መለየት የማንችል ሰዎች ነን። እንግዲህ በምን እንደተጣሉ እንኳን ሳታውቁ በምን እንደተለያዩ እንኳን ሳታውቁ እስከዚህ ደረጃ መድረስ የቤት ሚስጥር አውጥቶ ለሌላ ሰው መናገር ማለት ከባድ ነው። እንግዲህ ጠበቃዋ ባጭሩ እንደተናገረችው አባታቸው መጥቶ መጎብኘት አለበት ተብሎ ልጆቹን ሊጎበኝ በመጣበት አጋጣሚ ነው ይሄ ነገር የተፈጠረው።
ስለዚህ ያን ያክል ተጋኖ ሚዲያ ላይ የሚወጣ ነገር አልነበረም ብላለች። ከ6 ወር በላይ አባታችን አልጠየቀንም በሚል ያነሱት ክርክር ነው እንጂ ዳግማዊት አስባበት ልጆቹን ጥላቻ እንዲያድርበት እሱ ላይ ያደረገችው ነገር የለም ብላለች። በዚህ አጋጣሚ ወላጅ ራሱን የቻለ አስተዋጽኦ አለው። በተለይ እናት ማለት ነው ልጆቿን መስመር ማዝያዝ የምትችለው ከምንም በላይ እናት ናት። አባት ምናልባት ውጭ ውሎ ስለሚመጣ የልጆቹን ፍቅር የልጆቹን እንክብካቤ በትኩረት ማየት ያለባት እናት ናት ብዬ አስባለሁ። እና ይሄ የብዙዎቻችን የወላጆች ችግር ነው ብዬ አምናለሁ። ሴቶች እናቶቻችን ካለብን ባህሪ ስለ አባታቸው መጥፎ ነገር እየነገርን ለልጆች እናሳድግና ልጆቹ መጨረሻ ላይ ለአባታቸው ከፍተኛ ጥላቻ እንዲኖርባቸው ያደርጋል። ገባችሁ? ያ ማለት አሁን ዳግማዊት ታደርገዋለች አታደርገውም አይደለም እያልኩ ያለው እሱን እግዚአብሔር ነው የሚያውቀው። ግን ይሄ ብዙዎች ላይ የሚፈጠር ነገር ነው። ሴቶች በተናደዱ ሰዓት፣ እናቶች በተናደዱ ሰዓት አባታችሁ እኮ እንዲህ አድርጎኛል፣ አባታችሁ እኮ እንዲህ ነው እያሉ ያሳድጓቸውና ልጆቹ አይምሯቸው ላይ ምንድን ነው የሚያድረው? አባታችን እሷን ብቻ ሳይሆን እኛንም ጨቁኖ ነው ያሳደገን፣ አባታችንን እናታችንን ጠላት ማለት እኛንም አይወደንም ብለው እንዲያድርባቸው ያሳድራል። እና ብዙ ወላጆች ግዴታ አለባችሁ ይሄንን ነገር። ሲቀጥል ደግሞ እነሱ ላይ እየተፈጠረ ነገር ሁላችንም ላይ ስለሚፈጠር አሁን ላይ በጣም ብዙ የሚያራግቡ ነገሮችን ባንፈጥር። እንደው በትዳር መለያየት እነ አርቲስት ገነት ንጋቱን ማየት ትችላላችሁ። ከብዙ ዓመት በኋላ በሰላም ስለተለያዩ አንድም ቀን ክፉ ተናግረው አያውቁም ሚዲያ ላይ። እኔ እንግዲህ እስካደኩ ሳቃቸው በመለያየታቸው የሚጸጸቱ አይነት ሰዎች አድርጌ ነው መሰላቸው። እኔ ለራሴ ማለት መቼ ይሆን አንድ የሚሆኑት ብዬ የምመኛቸው ሰዎች ነበሩ። እግዚአብሔር ፈቅዶ አንድ ሆኑ ዛሬ ላይ። ክፉ በጎ ተነጋግረው ቢሆን ግን አንድ ቢሆኑ ራሱ ሰላማዊ ነገር አይኖራቸውም አሁን ላይ ራሱ ማለት ነው። አንተ በዚህ ጊዜ እንዲህ ብለኝ፣ አንቺ በዚህ ጊዜ እንዲህ ብለሽኝ እየተባባሉ ነው የሚኖሩት ቢታረቁ እንኳን ራሱ። ስለዚህ እነ ዳግማዊትም በቃ እንደ ታናሽ ሆኜ የምነግራችሁ ነገር ምክርም ባይሆን እንደው ምናችሁ ነገር ቢኖር ወደ ፈጣሪያችሁ ጸሎት አድርጉ። ትዳራችሁ ቢመለስ ሁላችንም ደስተኞች ነን። ካልተመለሰ ደግሞ ልጆቻችሁን ተለያይታችሁም ቢሆን በፍቅር መያዝ እንድትችሉ። ሰው እኮ ተለያይቶም ተዋዶ ይኖራል አይደለ? ያሳለፋችሁትን እያሰባችሁ በፍቅር ለልጆቻችሁ ስትሉ ተስማምታችሁ መኖር ብችሉ። እንደዚህ አይነት ችግሮችን በተለይ ባለትዳር ላይ የሚፈጠር ነገር ስለሆነ በውስጥ መፍታት ብትችሉ። አሁን ሚዲያ ጋር ቀረጻ ጋር እንዲወጥ ያደረገው ነገር ፊት ለፊት ሰው መታየቱ ነው። የራሴ የምትሉት ሰው ራሱ አሳልፎ ይሰጣችኋል በዚህ ዘመን ማለት ነው። ማንም ከእናንተ ውስጥ ነው፣ እዛ ቆሞ ካለ ከውስጣችሁ ነው ዞር ብሎ ሄዶ ይህንን ቪዲዮ የሚቀርጸው ማለት ነው። ስለዚህ የሰው ልጅ ስለማይቀመስ ጨው ስላልሆነ እንዲህ አይነት ነገር ሲኖራችሁ በፍርድ ቤት የምጨርሱትን በፍርድ ቤት፣ በቤተሰብ የምጨርሱትን በቤተሰብ፣ እንዲሁም ደግሞ ሌላ ሰው ይዛችሁ የምጨርሱትን ደግሞ በውስጥ አድርጉት። ሚዲያው ከባድ ነው በዚህ ሰዓት፣ በጣም ያስጠላል ለማለት እወዳለሁ። ለማንኛውም ፈጣሪ አምላክ ከኛም ከእናንተም ጋር እውነት እኔ ትዳር በጣም አሁን እየፈራሁኝ ነው ያለሁት። ማንን አይተን ማንን ተስፋ አድርገን ትዳር እንያዝ የሚል ነገር ነው የደረስነው። ብዙዎች እየተለያዩ ስለሆነ ማለት ነው። እንግዲህ ሰይጣንን ክንፍ ይስበርልን። እናንተም ደግሞ ተስማምታችሁ አንድ የምትሆኑበትን ጊዜ እንደማይ ተስፋ አደርጋለሁኝ። ለማንኛውም ቪዲዮ ላይክ፣ ሰብስክራይብ አድርጋችሁ አድርሱልኝ። በተለይ ሴት ልጅ ለሴት ልጅ ነውና ለዳግማዊት አድርሱልኝ። ዳግማዊት በነገራችን ላይ ቻናሌን በደንብ ታውቀዋለች። ይሁን አጋጣሚ አይታይ ነበርና ታውቀዋለችና ምናልባት ትጠቅማለች አንድ ቀን ብለሽ ሰብስክራይብ አድርገሽኝም ከሆነ እንደ ታናሽ እህት ልሁንና እህቴ በቃ ትዳራችን የምታድኑበት መንገድ እንኳን ባይፈጠር እንደዚህ ፍጥጥ ያሉ ችግሮችን ለልጆቻችሁ ስትሉ እንዳይወጣ አድርጉ ለማለት እወዳለሁኝ። ቻናልሽን አንቺ ደግሞ አሁን የት ብላ ምናምን እንዳትሉኝ፣ የመኑኝ የምር ታውቀዋለች። እኔ ስለማቅ ነው እንደምታውቀው ቻናሌም ማለት ነው። ለማንኛውም ወዳችኋለሁ ቤተሰብ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻው።